ሰላም ነው? ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነው አባት? ደህና ነኝ፣ እግዚአብሔር ይመስገን። እኔ ደውዬ ለኔ ብር ላኩት እንዴ አባት? እኔ እርሶ ስልክ ጭራሽ ስልኩን አላውቀውም። ስልኩ ሳይሆን ይሄ ድምጽ በትክክል ሰሙት እርሶ? እኔ ይሄ ድምጽን ዛሬ አሁን በእነሱ ፊት ነው የሰማሁት እንጂ ከበይሄን ድምጽ አልሰማሁም ማለት አልሰማሁም። እኔ የሰማሁት የባለ አዳራውን ነው። አይ ባላደረውም አይወሉት አባቴ። አሁን እሱ ጋር ሰው ታምጣቶበታል። ቆይ ምን ስለማድረግ ያክል አባቴ እኔ ጋር የተገናኘው ጥርስ ቪዲዮ ማለኝ እሱ ከኔ ጋር ነው የተገናኘው። ስለዚህ ቪዲዮ ሰርተው ይሄ ይታሰው እሱም የሰጠኝ ቆይ ባንዲ እኔ ስሙኝ። እሺ ቀጥ ጅምቤት ተገናኘ አባቴ ልጅ ጠራሁት። ከዛ ገንዘብ 30 ሺህ ብር መሰለኝ አይደል? ቪዲዮን አይቼው ነበር። ቀጥ እሱ ጠሆት አካውንት ማሰክ ሰጡ 20 ሺህ ብር ነው የሰጠኝ። 20 ሺህ ብር? አዎ አይ ቲንክ 200 ብር ነገር ነው መሰለኝ። 200 ብር 10 ሺህ ብር ባለ ዝርዝር 20 ሺህ ብር መሰለኝ። ማለት ልክ ከዛ በኋላ በዛ ተለያየ። ሙሉ ቪዲዮ አለኝ ነው የምልዎት። እርሶ እኔም ማቀው አሁን እዛው ቦታ ላይ ጅምላ ዜሙናች በርገሯ ቤት ጋር ነው። በርገሯ ጋር ነው እሱ ጠራኝ። ጠራኝ። መኪና ውስጥ ግባ ላይ መኪና ውስጥ ገባሁኝ። ቁጭ በላለኝ። ሁሌ አያሃለሁ ስትበሳጭና ብቻህን ስትናገር አያሃለሁ። ደግሞ እንቅልፍ በጣም ይይዛል። ምንድነው ችግርህ? ፊትህም ያስታውቃል። በጣም ታመሃል። እኔ ባላገሩ ነው በቃ ባላገሩ አባት እንደሱ